الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم መጨረሻ ካልከው ነጥብ ላይ ስነሳ ሁላችንም ወደ ቀብር ስንሄድ ያልጨረስነው ፕሮጀክት ይዘን ነው የምንሄደው። ሁላችንም ጅምር ፕሮጀክቶቻችን አሉ በጣም በርካታ። አጠናቀቅኩ በቃ ጨረስኩ አሁን መሞት እችላለሁ ብለን አይደለም የምንሞተው። ግን ሰዎች ነንና በጣም ደግሞ የሚገርም ባህሪ ያለን ዝንጉነት ባህሪያችን ነው። መተዋወስ ወዘኪር فإن الذكرى تنفع المؤمنين የሚለው አላህ አማኞችን ማስተዋስ ይጠቅማቸዋልና አስታውሳቸው። እንዲህ አይነት መጃሊሶች አሁን እንደዚህ አይነት አላህን የምናወሳባቸው ፕሮግራሞች ወንድሞች በዙሪያ እህቶችም የራሳቸው የሆነ ሰርክል ቁጭ ብለው የሚተዋወሱበት አጋጣሚ በጣም ይፈልጋል። ያ ሰሃቦቹም ሀያ ቢና ኑእሚኑ ሰዓተን እስኪኑ ቁጭ እንበልና ትንሽ ሰዓታት እንመን ይባባሉ ነበር። እንመን ኢማን የሚታደስ ነገር ነው። ልክ እንደ ልብስ ነው ይላሉ። ኢማን ልብስ በተጠቀምከው ቁጥር እየነተበ እንደሚሄደው ኢማንም እየነተበ ይሄዳል። መታደስ አለበት፣ መዋብ አለበት፣ መንከባከብ ይጠይቃል፣ ማጠብ ማጽዳት ይጠይቃልና እንዲህ አይነት መተዋወሶች ድንግጥ እንድትል ያደርጉሃል። እንዴ ምንድነው እያደረኩ ያለሁት? አንዳንዴ እያዳለጠህ መሆኑን ሳታቅ በጣም ታች ወድቀህ ራስህን ልታገኝ ትችላለህ። ቶሎ የሚያስታውስ ሰው ካላገኘህ ወሁም يحسبون أنهم يحسنون صنعا የሚለው አላህ እኮ በጣም የከሰሩ ሰዎች ማለት እነማን እንደሆኑ ልንገርህ እንዴ እኮ ነው የሚለው። በጣም ከባድ ኪሳራ ውስጥ ያሉ ሰዎች ማለት ሁሌም በጣም ቤስት ሁኔታ ላይ ነው ያለን ብለው የሚያስቡ ሰዎች ናቸው። ሁሌም በቃ መልካም ስራ ላይ ነው ያለነው ብለው የሚያስቡ ሰዎች ናቸው። ወድቀውም ውድቀታቸውን ሴንስ አያደርጉትም። ምክንያቱም ያን የሚያስታውስ ጌጅ የለም፣ የሆነ የሚያስታውሳቸው ነገር የለም። መለኪያቸውን በደንብ እየጠበቁ አይደለምና አላህ Subhanahu Wa Ta'ala እንደዚህ አይነት ፕሮግራሞችን ደግሞ እኛም ራሳችንን ለመለወጥ ምንናገረውም ሰዎች ሐቂቃ